ሰላም ጥርሴን ለማስተካከል ብሬስ ሳስር ብዙ ነገሮችን አላውቅም። ምን ያህል ብር ያስከፍላል? ምን ይሰማል? ምን ያህል ጊዜ ይወስዳል? ምን አይነት ምግብስ መብላት አለብን? እንደዚህ አይነት ምግብ መብላት የለብንም? እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ነበር። መልስ የሚሰጠኝ ግን አንድም በዚህ ዙሪያ ላይ ያሉ ቪዲዮዎች ማግኘት አልቻልኩም ነበር። ለዚህ ነው ዛሬ የራሴን ተሞክሮ ሙሉ ለሙሉ ላካፍላችሁ የመጣው። ከጅማሬ እስካሁን ያለው ወደፊትስ ምን ይሆናል የሚለውን ነገር አብረን ሆነን እናያለን። እንኳን ደህና መጣችሁ ወደ ቻናላችን። ይህ ቻናል ከብሬስ ጋር በተገናኘ የራሴን ተሞክሮ በአማርኛ የሚያወራ የመጀመሪያው ቻናል ይመስለኛል። በዚህ ቻናል ላይ ስለ ራሴ ብሬስ ጉዞ፣ ስለ ህመሙ፣ ስለ ወጪውና ምን መጠንቀቅ እንዳለብን በዝርዝር አወራለሁ። ብሬስ ለማድረግ የምታስቡ ሰዎች ወይም አሁን ብሬስ ያላችሁ ይህ ቻናል ለእናንተ ነው። ይህ ቻናል የሚጠቅማችሁ ከሆነ ሰብስክራይብ አድርጉ እናም የደወል ምልክቱን በመጫን ቤተሰብ መሆን ይችላል። ይህ የምታዩት ምስል ብሬስ ከማድረጉ በፊት የነበረ ምስል ነው። ትንሽ ወጣት ያለ ስለነበረ ረጅም ጊዜ የራስ መተማመኔን ያሳጣኝ ነበር። ስስቅ ሁል ጊዜ አፌን በእጅ ለመከለል ሞክር ነበር። እናም አንዳንዴ ብዙ ሰዎች ኮስታራ ነው ይሉኝ ነበር። ነገር ግን ስስቅ በራስ መተማመኔን አጣለሁ በሚል ስጋት ራሴን ሳልፈልግ ኮስታራ ሆኖ አገኘው ነበር። ከዛም ብሬስ ለማድረግ ወሰንኩ። ብዙ ጊዜ አስቤበት ነበር፣ ግን ፍርሃት ነበር። ህመም ይኖረዋል ብዬ ወይም ደግሞ ወጪ ይበዛብኛል ብዬ ፈራ ነበር። ግን በመጨረሻ ወሰንኩ። ምክንያቱም ለራሴን ማድረግ ራሴ ላይ ብዙ ነገር ይለውጣል ብዬ አሰብኩ። የመጀመሪያ ጊዜ ሐኪም ቤት ስሄድ በጣም ተጨንቄ ነው። ግን ያ ስጋት ትክክል እንዳልነበረ ቆይቼ ምን ተረድቻለሁ። ለመጀመሪያ ጊዜ ወደ ሐኪም ቤት ሄድኩ። እናም ሐኪሙ ጥርሴን ተመለከተና ኤክስሬ እንድነሳ አዘዘ። ከማዘዙም በፊት ወድቀ ነበር ወይም አደጋ ደርሶብህ ያውቃል ብሎ ጠየቀ። እኔም አዎ ልጅ እያለሁ ወድቄ ነበር እና ከዛሬ 5 ዓመት በፊት በወደቅኩ ሰዓት ኬሚካል እንድታከም ተነገርኩ። ከዛም ለማንኛውም ኤክስሬውን ተነሳናና እናያለን። እኔም ኤክስሬውን ተነስቼ ነው። ከዛም ዶክተሩን ማይቶ ሙሉ ለሙሉ ጤነኛ መሆኑን አረጋገጠ። ከዛም ምን አይነት ብሬስ እንደሚሰማኝ ጠየቀኝ። ሜታል ብሬስ ይሻላል፣ የሴራሚክ ብሬስ ይሻላል፣ ሊንጓል ብሬስ ይሻላል ብሎ ጠየቀኝ። እኔም ሜታል ብሬስ ይሻለኛል ብዬ መረጥኩ። ከለርስ ምን አይነት ከለር ትመርጣለህ ብሎ ብዙ ከለሮችን አቀረበልኝ። እኔም ላይት ብሉ ይሆንልኝ ብዬ መረጥኩ። ከዛም የብሬስ ቀጠሮ ሰጠኝ። ከዛ በቀጠሮ የቀን ተገኘ። ብሬስ በሚገጥምበት ሰዓት ህመም ይኖራል ብዬ በጣም ተጨንቄ ነበር። ግን ህመም አልነበረም። ትንሽ ግፊት ብቻ ነበረ በሰዓቱ የተሰማኝ። ማለት ብሬሱ ሲገጠም በደንብ እንዲስ ትንሽ ብቻ ገፋ ሊያደርጉት ይችላል። ከዛ በዘለለ ምንም አይነት ህመም አይኖረውም። ከዛም ብሬሱን አስገጥሜ ጨረስኩ። ብሬሱ ከተገጠመ በኋላ ግን እዛው ምቾት ማጣት ይሰማል። እናም ለተከታታይ ለ2 ወይም ለ3 ለሚሆኑ ቀናት ምቾት ማጣት ሊኖረው ይችላል። በመጀመሪያዎቹ ቀናት ምግብ መብላት በጣም ከባድ ነበር። በዛ ላይ ድርብ ጥርስ ነበረኝና እሱን ማስነቀይ ስለነበር ጠንካራ ምግቦችን መብላት በጣም ይከብድ ነበር። ለስለስ ያሉ ምግቦችን ነበር መመገብ ነበር። በመጀመሪያ አነጋገሬን ትንሽ ለወጥ አድርጎት ነበር፣ ግን በአንድ ሳምንት ውስጥ ይሄን ነገር መላመድ ችዬ ነበር። ሐኪሙ በየ4 ሳምንት ወደ ክሊኒኩ እንድመጣ ነገር እኔም 4 ሳምንት ሲሞላው ወደ ክሊኒኩ ሄድኩ እና ሽቦን አስተካከለልኝ። ጥርስህንም ጠዋትና ማታ መቦረሹ እንዳትረሳ ብሎ ነገረኝ። ከዛም ጥርሴ ቀስ በቀስ ወደ ቦታው እየተመለሰ እንደነበር አስተውል ነበር። ይህ የኔ ብሬስ ጉዞ ነበር። ለብሬስ ጥያቄ ካላችሁ ኮሜንት ላይ ጻፉ። ይህ ቪዲዮ የጠቀማችሁ ከሆነ ላይክ አድርጉ፣ ሼር አድርጉ እናም ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እኔ ብሬስ ከማድረጌ በፊት ባቃቸው መመንጫቸውንና እኔ ለብሬስ ምን ያህል ውጪ እንዳወጣው በዝርዝር እናወራለን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።